በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዘምራንና መዘምራት እንዲሁም ዲያቆናት ወስሎ መካነ ቅዱሳን ቅዱስ ገብርኤልና አቡነ ተክለ ሃይማኖት ቤተ ክርስቲያን እንቁ አገልጋዮች እንደት ዋላችሁ? አሜን። እግዚአብሔር አምላክ በየጊዜው በየሰዓቱ ሁሉ የተመሰገነ ይሁን። እንግዲህ እዚህ ቤተ ክርስቲያን አገልጋዮች ናቸው። ስለ አገልግሎት በተለይ ደግሞ በመዝሙር ታገለግሉ ስለሆናችሁ ስለ ዝማሬ፣ ስለ አምልኮ የሚናገር የሚያተጋ፣ የሚያነቃ፣ የሚያበረታ ከመጽሐፍ ቅዱስ ክፍል አንድ አጭር ክፍል አነብላችኋለሁ። መዝሙረ ዳዊት መዝሙር 94 ቁጥር 1 እስከ 3 ኑ በእግዚአብሔር ደስ ይበለን፣ ለአምላካችንና ለመድኃኒታችንም እልል እንበል። በእምነት ወደፊቱ እንድረስ፣ በዝማሬም ለእርሱ እልል እንበል። አምላካችን እግዚአብሔር ታላቅ ነውና በአማልክትም ሁሉ ላይ ታላቅ ንጉሥ ነውና። ግብዣ ነው፣ የዝማሬ ግብዣ ነው። ኑ እንዘምር፣ ኑ ወደፊቱ እንድረስ፣ ኑ እግዚአብሔርን እናገልግል፣ ኑ እግዚአብሔርን እናምልክ የሚል ግብዣ ነው። የንጉሥ ዳዊት ግብዣ ነው። ግብዣውን ተቀብላችሁ ለማገልገል ተዘጋጅታችሁ ይህን ደብል እያገለገላችሁ ትገኛላችሁ። ስለዚህ እናንተ ደግሞ አሁን ሌላውን እንድትጋብዙ በንጉሥ ዳዊት ያስፈልጋል። በርትታችሁ ያልበረታውን እንደናንተ አገልጋይ ያልሆነውን ዘማሪ አገልጋይ እንዲሆን እንድትጋብዙ የቤተ ክርስቲያን ትፈልጋለች። እናንተም እንድትጸኑ ሌላውንም ደግሞ ጋብዛችሁ ወደዚህ ወደ ተቀደሰ አገልግሎት እንድታመጡ እግዚአብሔር እርዳችሁ። ገብርኤል ገብርኤል መልአከ ራማ፣ ገብርኤል ገብርኤል መልአከ ራማ፣ ስንጠራ ፈጥነ ድረስ ድምፅህን እንስማ። ገብርኤል ገብርኤል መልአከ ራማ፣ ገብርኤል ገብርኤል መልአከ ራማ፣ ስንጠራ ፈጥነ ድረስ ድምፅህን እንስማ። ገብርኤል ገብርኤል መልአከ ራማ፣ ገብርኤል ገብርኤል መልአከ ራማ፣ ስንጠራ ፈጥነ ድረስ ድምፅህን እንስማ። ገብርኤል